የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን። ሻሎም። እንደምን ሰነበታችሁ? ሁሉ መልካም? እኔ ጋር ሁሉ መልካም ነው። ክብር ለጌታ ኢየሱስ ይሁን። እነሆ ዛሬ የነበረንን የከበረውን ተስፋ ማወቅ የሚለውን 9ኛ ክፍል ይዤላችሁ መጥቻለሁ። እግዚአብሔር በምሕረቱ በቸርነቱ አግዞኛል። ክብር ለኢየሱስ ይሁን። ዛሬ የምንመለከተው ወገኖቼ በትንቢተ ኢሳይያስ 40 ከ27 እስከ 31 ድረስ ያለ ሐሳብ ነው። ይህን ሐሳብ ይዘን በተስፋ መጠበቅ እግዚአብሔርን በቃሉ በተናገረው ቃል ውስጥ ሁል ጊዜ እሱን አምነው ከሱ ጋር አብረው የእግዚአብሔርን ቃል የሄዱትን ሰዎች አባቶች የጠበቁትን የተስፋ መንገድ እንድንመለከትና እግዚአብሔር ደግሞ ለቃሉ ታማኝ ስለሆነ ለተናገረው ቃል የሚሰራ አምላክ ስለሆነ በሕይወታችን ላይ ይህንን የእግዚአብሔርን ተስፋ የያዝን በየዕለት ዕለት ሕይወታችን ወገኖቼ በኃይል እንድንመላለስ ይህንን ቃል እንማራለን። ክብር ለኢየሱስ ሲሆን የከበረ ተስፋ ማወቅ ማለት የከበረውን አምላክ የተናገረውን የእግዚአብሔርን ተስፋ ቃል መቀበል ማለት ነው። ይህ በዚህ ፌብርዋሪ ወይንም በዚህ ዛሬ የመጨረሻዋ ቀናት አንድ ወር ሙሉ ስንመለከት የነበረው መለኮታዊ የሆነው የእግዚአብሔር ተስፋ ኢየሱስ ክርስቶስን በሚያምን አማኝ ሕይወት ላይ ዕለት ዕለት እንደሚሰራ እሱም በውስጡ የሚኖረው ክርስቶስ እንደሆነ ስንመለከት መጥተናል። በዚህ በትንቢተ ኢሳይያስ ምዕራፍ 40 ላይ ሄደን ስንመለከት ወገኖቼ መጽሐፉ ሐሳቡ የሚያስረዳን ጠቅላላ አውዱ ምንድን ነው? በስደት ምድር ላይ ያሉ በጣም ተስፋ በቆረጡበት ሰዓት ላይ ነው። ይህንን እንዲህ ይላቸዋል። 41 ላይ እንደውም ምንድን ነው የሚለው መሰላችሁ? አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ ከማለት ሕዝቡ መጽናናት የሚችልበትን ተስፋ ነው የሚሰጣቸው። በነቢዩ አፍ የሚናገረው ቃል በሙሉ ብንመለከት ቁጥር 2 ቁጥር 3 ሄደን ብንመለከት የአዋጅ ነጋሪ ቃል ይህ በመጥምቁ ዮሐንስ በወንጌሉ በብሉይ ኪዳን የመጨረሻው ነቢይ ማለት ለጌታ መንገድን እንዲያዘጋጅ በዚህ ትንቢት ቃል መሰረት የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ የሚለው የትንቢታዊ ቃል እንደተፈጸመ እንደሆነ እንመለከታለን። ስለዚህ ይሄ አሁን የምንመለከተው ቃል ወገኖቼ እግዚአብሔር በክርስቶስ ኢየሱስ በስጋው ከመምጣቱ 700 ዓመት በፊት በተናገረው አፍ የሆነ ነው። ግን በነበሩበት የችግር ሁኔታ በሚያዩበት በዛ በዕለቱ ጊዜያቸው ላይ ምን አይነት ሰዎች ሆነው ነበረ? ከ20 እንዲህ ይላል 21 ጀምሮ እንመልከት። አላወቃችሁምን? ወይስ አልሰማችሁምን? ከጥንት አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁም ወይ? በጣም ነው የሚገርመው። የእግዚአብሔርን መለኮታዊ ሐሳብ ከፍጥረቱ ዓለም ጋር አያይዞ ሲናገር እንመለከታለን ወገኖቼ። ይህን ቃል በቃል በሮሜ ምዕራፍ 1 ላይ ሐዋርያ ጳውሎስ ለሮሜ ሰዎችም ሲጠቀመው እንመለከታለን። አምላካዊ ባህሪው ግልጽ ሆኖ እያለ ይላል፣ በፍጥረቱ ግልጽ ሆኖ እያለ ለእግዚአብሔር አብ የሚገባውን ክብር አልሰጡትም ይላል። ከዛስ ለማይበረባ አእምሮ ሰጣቸው ይላል። የእግዚአብሔርን አምላክ እንደሆነ ፍጥረቱ ዓለም እያስረዳ ለአምላክ ቦታ አለመስጠት በእነሱ ላይ ያመጣውን የፍርድ ቃል እንመለከታለን። እዚህ በትንቢተ ኢሳይያስ ላይ አላወቃችሁምን? ብዙ ጊዜ እኮ የገጠሙን ወይንም የያዝናቸው ነገሮች ሄደን ብንመጣና ብንመለከት በእግዚአብሔር ቃል ብንፈትነው ጥያቄዎቻችን ሁሉ ወገኖች ጊዜያዊ ነገሮች ናቸው፣ የሚያልፉ ናቸው። ስንይዛቸው ደግሞ ምንም ሴንስ የማይሰጡ ናቸው። ሰው የቱንም ያክል ባለጸጋ ቢሆን መጽሐፍ ቅዱስ እንደሚል የቱንም ያክል ባለጸጋ ቢሆን የነፍሱን ወጆ ይላል በመዝሙር 49:7 ላይ 12 ላይ
እንዲህ ይላል፣ የነፍሱን ወጆ ለአምላኩ ሊከፍል የሚችል ማንም የለም፣ የነፍስ ዋጋ ክቡር ነውና። ወገኔ ይህ የእግዚአብሔር ተስፋ በአንተ ሕይወትና ዘመን ላይ ከነገሮች በላይ ነህ አንተ እያለ ነው የሚናገረው። አላወቃችሁምን ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተች ጀምሮ አላስተዋላችሁምን? ይልና እርሱ እግዚአብሔር ማለት ነው በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖሩት እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው፣ እንደ ድንኳንም ለመኖሪያ የሚዘረጋቸው፣ አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነገር የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ፣ አውሎ ነፋስም እንደ ብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱስ ይላል። እግዚአብሔርን ከማን ጋራ ነው የምታመሳስለው? የቱ ጋራ ነው እግዚአብሔርን የሚመስል ነገር ያለው በምድር ላይ ወገኖቼ? ለሕይወታችን በእግዚአብሔር ቃል ወደ እግዚአብሔር ስንቀርብ ወገኖቼ ምንም አይነት ትልቅ ነገር ይሄ ነገር የከበረ ነው ብትል በእግዚአብሔር ቃል ብትፈትነው ትልቅ አይደለም። ከማን ጋር አስታስተካክሉኛላችሁ? ከማንስ ጋር ዘንድ በማን ትመስሉኛላችሁ? እግዚአብሔርን የሚመስል የለም ወገኖቼ። ከዛስ እንዲህ አለ፣ ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳ አይታጣውም። ቁጥር 27 ወሳኝ ቃል ተመልከቱ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? በጣም ደስ የሚል ቃል ነው ወገኖች። አንዳንድ ጊዜ ያለንበት ሁኔታ ከሁኔታው ጋር ማውራት ስንጀምር ተመልከቱ፣ እኔና ሁኔታ አብረን ስናወራ ከእግዚአብሔር ውጭ የምንጠይቀው ጥያቄ ነው። ከእግዚአብሔር የተሰወረ አድርጎ አሰበ። በስደት በምድረ በዳ ስለነበረ፣ በባቢሎን ምድር ስለነበረ ወገኖች ይህ ቃል ሀሳብ። ከዛስ የኔ ነገር ተሰውራለች፣ እግዚአብሔርም አልፈረደልኝም፣ ፍርዴም ከአምላኬ አልፋለች፣ በቃ ከዛ በላይ ነው ብሎ አሰበ። ተመልከቱ፣ ለምን እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። ተመልከቱ፣ አይደክምም፣ ሃሌሉያ፣ አይታክትም፣ ማስተዋሉም አይመረመርም። እግዚአብሔርን በቃሉ ስታመን የማይደክም አምላክ ነው የምታምነው። የማይታክት አምላክ ነው የምታምነው። ማስተዋሉ የማይመረመር መለኮታዊ አምላክ የሚገኝ ለአምላክ ነው የምታምነው። ይህንን አምላክ ተስፋ ማድረግ በጣም ጠቃሚ ነው ወገኖቼ። በሁሉ የሕይወታችሁ መስመር ላይ እግዚአብሔርን ተስፋ አድርጎ ወንድሜ፣ ሃሌሉያ። ከዛስ አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። 29 ተመልከት፣ ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። እግዚአብሔር ጋራ ነው ሁሉ ነገር ያለው። ሃሌሉያ። ኃይል ያለው እግዚአብሔር ጋራ ነው። ጉልበትንም ብርታት የሚሰጥ እግዚአብሔር ነው እያለ ነው። ቀጥሎ ተመልከት፣ ሃሌሉያ። ብላቴናዎች ይደክማሉ፣ ወጣቶች ማለት ነው። ሃይ ኤነርጂ ፉሊ ናቸው። ወጣትነትንም ስለምናውቀው ስላለፍንበት ያ ወጣትነት እድሜ ማለት በጣም የሚገርም በሰዋዊ አባባል ብንል በጣም ሀይ የሆነ የሙቀ ስሜት ያለበት ሁሉ እንችላለሁ። በጣም ነው የሚገርመው። አንድን ወጣት ቁጭ አድርገ ብታወራው የትኛውንም አይነት ነገር ላይ ከ100% 85 እና 90% እችላለሁ የሚል አቅም አለው። ራይት ነው ይችላልም። ግን እዚህ ጋር መጽሐፍ ምንድን ነው የሚለው? ሃሌሉያ እንዲህ አለ፣ ብላቴናዎች ይደክማሉ። ያንግ ናቸው፣ እነዚህ ወጣቶች ናቸው፣ ሀያላን ናቸው። ራይት። ከዛ
ይደክማሉ፣ ይታክቱማል፣ ጎበዛዝቱን ፈጽሞ ይወድቃሉ። ለምን? ከእግዚአብሔር ውጭ የሆነ መቆም ወገኖቼ፣ ከእግዚአብሔር ውጭ የሆነ ጉልበት አይደለም በመለኮታዊ ሐሳብ ሲመዘን፣ በእግዚአብሔር ቃል ሲታይ። ከዛስ እንዲህ አለ፣ እግዚአብሔርን